ብዙዎች አሁን የሚቀባበሉት አንድ ቪዲዮ አለ አይታችሁታል ላላዩት እናሳያቸው ይሄን ቪዲዮ አይተ ወገኖቼ ነፍስን የሰጠ መብልን አይሰጥም ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን ፍጠረኝ ሳትለው ፈጥሮሃል ካለ መኖር ወደ መኖር አምጥቷል ያላሰብከውን ነገር አምጥቶ ሰጥቶሃል በጸጋ አክብሮሃል ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል ለዚህ እኮ ነው አይበልጥም ወይ ይላል የሚበልጠውን ከሰጣችሁ የሚያንሰውን ነገር ነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ ለሚበልጠው የታመነልህ በሚያንሰው ነገር እንዴት ተጠረጥሩኛላችሁ ነው እኮ የሚለው ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ ሳትጠይቀው የሰጠህ አይደለምን ሳትለምነው ያመጣህ አይደለምን በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን በሚበልጠው ታምኖልሃል በሚያንሰው ነገር ለምን ትጨነቃለህ ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ ከሰማይ የወረደው ለአንተ ነው መስቀል ላይ የቆመው ለኛ ነው ስጋውን መብል ደሙን መጠጥ አድርጎ የሰጠን ብቃት የመቼ ሆነና እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል ለዚህ ነው አትጨነቁ የሚለን የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል